ከፍርድ ቤት በርካቶችን ያስደሰተ የሞት ውሳኔ ተሰምቷል። ከቀናት በፊት እጅግ በሚያሳዝን መልኩ ታዳጊ ሕፃን ላይ ጭካኔ የተሞላ ግድያ የፈጸመው ወንጀለኛ የሞት ፍርድ ተላልፎበታል። ዛሬ ገና ፍትህ ተገኘ ያስባለው የፍርድ ቤት ውሳኔም በርካቶችን አስደስቷል። ወንጀለኛው የፈጸመው ወንጀልና ፍርድ ቤቱ ያስተላለፈው ውሳኔ ምን ይመስላል? በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ በቻይና በጋራ መኖሪያ ቤት ላይ በደረሰው አደጋ 55 ሰዎች መሞታቸው ሲነገር የገቡበት ያልታወቀ ሰዎች መኖራቸውም ተሰምቷል። በህንፃው ላይ ድንገት የተነሳው እሳት ከ18 ሰዓት በላይ እየነደደ መቆየቱ ሲነገር የሟቾች ቁጥር ከዚህም በላይ ሊሻገር እንደሚችል ተገልጿል። በቻይና ዋና ከተማ የተከሰተው አሳዛኝ እሳት አደጋ መንስኤው ምንድነው? የጉዳቱ መጠንስ ምን ያህል ነው? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ የሞት ፍርድ ስለተላለፈበት ወንጀለኛና በርካታ ውድመትን ስላስከተለው የእሳት አደጋ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ዛሬ ገና ፍትህ ተረጋገጠ ያስባለ የፍርድ ውሳኔ ተላልፏል። በ10 ዓመት ህፃን ላይ ግድያ የፈጸመው ግለሰብ በሞት እንዲቀጣ ተወስኗል። በአርባ ምንጭ ከተማ አስተዳደር የ10 ዓመት ታዳጊ ናትናኤል ማይክልን በአሰቃቂ ሁኔታ ገድሎት የተገኘው ተከሳሽ ወርቅነህ አሰፋ ደርሰው በሞት እንዲቀጣ የጋሞ ዞን ከፍተኛ ፍርድ ቤት ወስኗል። ተከሳሹ የቀድሞ የመምህርነት ስራውን ተጠቅሞ ታዳጊ ናትናኤል ማይክልን ከትምህርት ቤት ሲመለስ ጠልፎ ወደ መኖሪያ ቤቱ ይወስደዋል። ተከሳሹ ልጁን በቦክስ ከመታው በኋላም ባፍና ባፍንጫው ላይ በፕላስተር በማሸግ አፍኖታል። ልጁ ለማምለጥ ሲታገልም ተመልሶ በመምጣት በአንሶላ አንቆ ህይወቱን ካጠፋው በኋላ አስክሬኑን መጸዳጃ ቤት ውስጥ በመደበቅ ለመሰወር ሞክሯል። የወንጀል ህግ አንቀጽ 539 ህዝባር 1 አመርሃና 590 ህዝባር 2 ሰን የተላለፈው ተከሳሽ አስቀድሞ በህፃኑ ቤተሰብ ላይ ገንዘብ የመጠየቅና የራሱን ኑሮ የመቀየር አደገኛ አስተሳሰብ አንግቦ መሆኑ በክሱ ተገልጿል። ጉዳዩን ሲከታተል የቆየው ፍርድ ቤትም በዛሬው ዕለት ውሳኔ አስተላልፏል። ውሳኔውም የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ህግን ክስና ማስረጃዎችን አጥጋቢ ሆኖ በማግኘቱ ተከሳሹ ወንጀሉን በጭካኔ በተሞላበት መንገድ የፈጸመውና አስቦ የመግደልና ታዳጊን የመጥለፍ ወንጀል ተረጋግጦበት በሞት እንዲቀጣ ውሳኔ ተላልፏል። በርካቶችም ውሳኔው ተገቢና መሰል ወንጀል ለሚፈጽሙ ሰዎች ማስተማሪያ እንደሚሆን እየገለጹ ነው። ውድ የቻናላችን ቤተሰቦች እናንተስ ፍርድ ቤቱ ስለሰጠው ውሳኔ ምን ትላላችሁ? ሀሳባችሁን አስተያየት መስጫው ላይ አጋሩን እያልን ወደ ሌላኛው መረጃችን እናመራለን። በሆንግ ኮንግ ከተማ በሚገኙ በርካታ የጋራ መኖሪያ ህንፃዎች ላይ በተነሳ አውዳሚ እሳት አደጋ ቢያንስ 55 ሰዎች መሞታቸውን ባለስልጣናቱ ተናግረዋል። ከ270 በላይ ሰዎች እስካሁን ያሉበት ያልታወቀ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ ጊዜያዊ መጠለያዎች እንዲዘዋወሩ መደረጉ ተሰምቷል። በአንድ አካባቢ በሚገኙ መኖሪያ ህንፃዎች ላይ የተነሳው እሳት ከ18 ሰዓታት በላይ ለሚሆን ጊዜ ሲግለበለብ እንደታየም ታውቋል። በአስከፊነቱ ባለፉት 60 ዓመታት ከተከሰቱት የእሳት አደጋዎች ቀዳሚ የሆነውን ይህን ክስተት ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች ተሰማርተዋል። ሮብ ምሽት የተነሳው እሳት አደጋም በሆንግ ኮንግ በሚገኘው ዋንግ ፉድ ኮርት በተሰኘው ግዙፍ የጋራ መኖሪያ ህንፃዎች መንደር ነው። ይህ መንደር እያንዳንዳቸው 31 ወለሎችን የያዙ 8 የመኖሪያ ህንፃዎችን የያዘ ሲሆን ከአንድ ህንፃ በስተቀር በሁሉም ላይ የእሳት አደጋ አጋጥሟል። በ2021 የወጣው የመንግስት የህዝብ ቆጠራ መረጃ እንደሚያሳየው በእነዚህ ህንፃዎች ላይ በሚገኙት 1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች እንደሚገኙ ታውቋል። ከ42 ዓመታት በፊት በ1975 ዓ.ም የተገነቡት እነዚህ ህንፃዎች በእድሳት ላይ ነበሩ። ዙሪያቸውም እድሳቱን ለማከናወን በተዘረጉ የቀርከሃ መወጣጫዎችና አረንጓዴ ባለወንፊት መሸፈኛ ጨርቆች ተከበዋል። በአካባቢው የተቀረጹ ቪዲዮዎችም እሳቱ በቀርከሃው አማካኝነት በፍጥነት ሲስፋፋ እንደነበር አሳይተዋል። በርካታ ነዋሪዎችም ለሀገር ውስጥ የመገናኛ ብዙሃን የሰጡት እማኝነት እንደሚያሳየው እሳቱ በተነሳበት ሰዓት ማንቂያ ደውል እንዳልተሰማ ተናግረዋል። የእሳት አደጋው በአስከፊነት መጠኑ ከፍተኛ የሆነው ደረጃ 5 ምድብ ውስጥም ተቀምጧል። በሆንግ ኮንግ በዚህ ምድብ ውስጥ የወደቀው የእሳት አደጋ የተከሰተው ከ17 ዓመታት በፊት ነበር። የእሳቱን መነሻ ለማግኘት የተደረገው የመጀመሪያ ደረጃ ምርመራ እሳቱ የተስፋፋበት ፍጥነት ያልተለመደ እንደሆነ ማመላከቱን የሆንግ ኮንግ የደህንነት ኃላፊ ተናግረዋል። በህንፃው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው ፖሊስትሪን የተባለ የግንባታ ግብዓት ለእሳቱ መባባስ አንድ ምክንያት ሆኖ ተጠቅሷል። እሳቱ ከተነሳ
ከተነሳበት ጊዜ አንስቶ በአደጋው ህይወታቸው ያለፈውን ሰዎች ብዛት በተመለከተም የሚወጡ ቁጥሮች ቀስ በቀስ እየጨመሩ ነው። የሆንግ ኮንግ ባለስልጣናት በሰጡት ጋዜጣዊ መግለጫ ላይም ይፋ የተደረገው የመጨረሻው ቁጥር እንደሚያመላክተው እስካሁን 55 ሰዎች መሞታቸው ተረጋግጧል። 40 ሰዎች ህይወታቸው ያለፈው በአደጋው ስፍራ ላይ ሲሆን አራቱ ደግሞ ወደ ሆስፒታል ከደረሱ በኋላ ሞተዋል። 45 ሰዎች ደግሞ አስጊ ሁኔታ ውስጥ እንደሚገኙ ተነግሯል። ከተጎዱ ሰዎች መካከል የእሳት አደጋ ሰራተኞች እንደሚገኙበትም ታውቋል። ሆንግ ኮንግ ውስጥ በዚህ መጠን የሰዎችን ህይወት የቀጠፈ እሳት የተከሰተው ከ63 ዓመታት በፊት በአውሮፓውያኑ 1962 ነበር። በወቅቱ በበርካታ ህንፃዎች ላይ የተነሳው እሳት ለ44 ሰዎች ሞት ምክንያት ሆኗል። ከእሳት አደጋው ጋር በተያያዘ 3 የተጠረጠሩ ሰዎች በቁጥጥር ስር መዋላቸውንና ምርመራ መጀመሩን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በፖሊስ ከተያዙ ሰዎች ውስጥም ሁለቱ የህንፃዎቹን እድሳት የሚያከናውነው የኮንስትራክሽኑ ኩባንያ ዳይሬክተሮች ናቸው። አንዱ ደግሞ የምህንድስና አማካሪ እንደሆነ ታውቋል። የሆንግ ኮንግ ባለስልጣናት በግንባታ ወቅት ህንፃን ለመሸፈን የሚውል ባለወንፊት መረብና የደህንነት መጠበቂያ ቁስ ህንፃዎቹ ዙሪያም አግኝቷል። እነዚህ ቁሶች እሳትን የሚቋቋሙ እንዳልነበሩም ተገልጿል። የህንፃውን መስኮቶች ተቀጣጣይ በሆነ የፕላስቲክ ቁስ ተሸፍነው እንደታዩም ታውቋል። የሆንግ ኮንግ ፖሊስ ቃል አቀባይ እንደገለጹት በሚደረገው ምርመራ እሳቱ እንዲነሳ ምክንያት የሆኑ በኩባንያው ኃላፊዎች የተፈጸሙ ድርጊቶች ወይም ቸልተኝነቶች ስለመኖራቸው ማጣራት ይደረጋል ብለዋል። የኩባንያው ኃላፊ የሆኑ ሰዎች በከፍተኛ መጠን ቸልተኛ በመሆናቸው የተነሳ አደጋ እንደተፈጠረ፣ እሳቱ ከቁጥጥር ውጪ በሆነ ሁኔታ እንደተስፋፋና ከፍተኛ ሞት እንደተከሰተ ለማመን የሚያስችል ምክንያት አለን ሲሉም ቃል አቀባዩ አክለዋል። ይሁን እንጂ እስካሁን ድረስ እሳቱ የተነሳበት ትክክለኛ ምክንያት አልታወቀም። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስነውን ከሀገር ውስጥና ከውጭ የተሰሙ ወቅታዊ መረጃዎች እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም